ሰላም የተወደዳችሁ በዛሬው ቪዲዮ ለልጆች የአእምሮ እድገት የሚጠቅሙ ምግቦችን በዝርዝር እናያለን። ትክክለኛ አመጋገብ በአእምሮ እድገትና ጤና ላይ ትልቅ ሚና ይጫወታል። በተለይም ለልጆች የሚያስፈልጋቸው ትኩረት የማድረግ ብቃት፣ የማስታወስ ችሎታና ለመማር በቂ ጉልበት እንዲኖራቸው ይረዳል። አእምሮ ከሰውነታችን 20% የሚያህለውን ኃይል የሚጠቀም የአካላችን ክፍል ነው። ከዚህ በማስከተል የልጆች አእምሯቸው ትኩረት የማድረግ የማስታወስ ችሎታቸው እንዲዳብር የሚረዱ ንጥረ ምግቦችን እንመልከት። በመጀመሪያ የተቀመጠው ኦሜጋ 3 ፋቲ አሲዶች ናቸው። እነዚህ አስፈላጊ ስቦች የአእምሮ ህዋስ ሽፋኖችን ይገነባሉ፣ ሲናፕቲክ ፕላስቲሲቲን ወይም ደግሞ የአእምሮ ግንኙነት የመፍጠር ችሎታን ያበረታታሉ እና እብጠት ወይም ኢንፍላሜሽንንም ይቀንሳሉ። እንግዲህ ኦሜጋ 3 ፋቲ አሲድ የማስታወስ ችሎታን፣ ትኩረት የማድረግ አቅምንና ልጆች ትምህርት የመቀበል አቅማቸው ከፍ እንዲል ይረዳል። እንግዲህ የምግብ ምንጮቹ ስብ ያላቸው አሳዎች እንደ ሳልሞን፣ ሳርዲን፣ ዋልነት፣ ተልባ፣ ቺያሲድ ያሉ ምግቦች ናቸው ማለት ነው። አሳን እንግዲህ በሳምንት 2 ጊዜ ልጆች ቢመገቡ ይመከራል። ሁለተኛ የተቀመጠው አንቲኦክሲዳንቶች ናቸው። ለምሳሌ ፍላቮኖይድስ፣ ቫይታሚን ሲ፣ ቤታ ካሮቲን የመሳሰሉት ማለት ነው። እነዚህ እንግዲህ የአእምሮ ህዋሳትን ከኦክሳይድ ጉዳትና እብጠት ወይም ኢንፍላሜሽን ይጠብቃሉ። ይህም ማስታወስ ብቃትንና ትኩረት የማድረግ የሚያደናቅፉ ምክንያቶች ናቸው። ፍላቮኖይድ ወደ አእምሮ የደም ፍሰትን ያሻሽላሉ። በዚህ የተነሳ ትኩረት የማድረግ አቅምን ይጨምራሉ ወይም ያሻሽላሉ። የምግብ ምንጮቹ ቤሪዎች እንደ ብሉቤሪ፣ ስትሮበሪ ወይም እንጆሪ፣ ወይኖች፣ ጥቁር ቸኮሌት፣ ባለቀለም ፍራፍሬዎችና አትክልቶች ይጠቀሳሉ። ሶስተኛ እንግዲህ የተቀመጠው የቢ ቫይታሚን ዝርያዎች ናቸው። እንግዲህ ቫይታሚን ቢ6፣ ቫይታሚን ቢ12 እና ፎሌት ይገኙበታል። እንግዲህ እነዚህ ስሜትንና እውቀትን የሚቆጣጠሩ ነርቭ ማስተላለፊያዎችን ለማምረት አስፈላጊ ናቸው። በአእምሮ ውስጥ የጉልበት ሜታቦሊዝምን ይደግፋሉ፣ የትውስታ መጥፋትን ይከላከላሉ። የምግብ ምንጮች እንግዲህ እነዚህን የምናገኘው ቅጠሎች እንደ ስፒናች፣ ጥቁር ጎመን፣ እንግዲህ ጥራጥሬዎች ደግሞ እንደ ሽምብራ፣ ባቄላ የመሳሰሉት ውስጥ እንዲሁም እንቁላል ውስጥ ልናገኛቸው እንችላለን ማለት ነው። በመጨረሻ እንግዲህ የተቀመጠው ቫይታሚን ኬ እና ፎሌት ነው። እነዚህ ንጥረ ነገሮች የአእምሮ መዋቅርን ይደግፋሉ፣ እብጠትን ይቀንሳሉ እና የደም ዝውውርንም ያሻሽላሉ። ትኩረት የማድረግ ብቃትንም እንግዲህ ይጨምራሉ ማለት ነው። እንግዲህ የምናገኘው የምግብ ምንጮች የሀበሻ ጎመን፣ ስፒናች፣ ብሮኮሊን ወዘተ እነዚህ ምግቦች እናገኛለን ማለት ነው። መልካም ጊዜ።